አዲስ አዋጅ ዛሬ በፓርላማ ጸድቋል። የአንድ ብሩ ፕላስቲክ ከረጢት ከ2000 እስከ 5000 ብርም እንደሚያስቀጣ ታውጇል። የህዝብ ተወካዮች ምክር ቤት ዛሬ ባጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢት ይዞ መገኘት ከ2000 እስከ 5000 ብር እንደሚያስቀጣም ተገልጿል። ይህ አዋጅ የአካባቢ ንጽህና ለመጠበቅ ያለመ ሲሆን የፕላስቲክ ከረጢት በአካባቢው ላይ የሚያደርሱትን ጉዳትም ለመቀነስም ነው ተብሏል። ማወቅ ያለበት ዋና ዋና ነጥቦች፣ አንደኛ፣ ማንኛውም አንድ ጊዜ ብቻ የሚያገለግል ፕላስቲክ ይዞ መገኘት ቅጣትም ያስከትላል። ሁለተኛ፣ አዋጁ ህብረተሰቡን እንዳይጎዳ ታሳቢ ተደርጎ የቅጣት መጠኑ ዝቅተኛው 2000 ብር እንደሆን ተደርጓል። አንድ ፕላስቲክ ይዞ የተገኘ ሰው ማለት ነው። ሶስተኛ አዋጅ የፕላስቲክ ጫማዎችን፣ የውሃ ኮዳዎችና ወፍራም የፕላስቲክ ውጤቶችን አይጨምርም። አራተኛ ፕላስቲክ የሚያመርቱ ወይም የሚያስገቡ፣ የሚሸጡ ወይም ለንግድ ዓላማ የሚያከማቹ ግለሰቦች ከ50 ሺህ ብር እስከ 200 ሺህ ብር ቅጣትና እስከ 50 ዓመት ጽኑ እስራት ሊያስቀጣ ይችላል ተብሏል። ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መርሃ ግብርም ይካሄዳል ነው የተባለው። ይህ አዋጅ ተፈጻሚ የሚሆነው አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ እንደሚሆንም ተገልጿል እና መጠንቀቅ አለባችሁ ማለት ነው። እንደ ቀልድ ይዛችኋት የወጣችሁት የ10 ሳንቲም ፌስታል እርሶን የ2000 ብር ተቀጭና ወንጀለኛ ልታደርጋችሁ ስለምትችል ይጠንቀቁ። ይመቻችሁ።